ሰላም ጤና ይስጥልኝ። ዛሬ በታዋቂነት ስም የሚነገዱ የጥቅም ትስስሮችና በታዋቂ ሰዎች ዙሪያ ያሉ አነጋጋሪ የሙስናና የክስ መዝገቦችን ይዘንላችሁ ቀርበናል። ከበረከት ገበሬዋ ሚስጥራዊ የነዳጅ ንግድ ውዝግብና መሰወር ጀምሮ በ30 ሚሊዮን ብር ክስ የባንክ አካውንቱ የታገደው የካሙዙ ካሳ ጉዳይ ድረስ በጥልቀት እንመለከታለን። ዝነኝነት ለፖለቲካ ስልጣንና ለሀብት ማካበቻነት እንዴት እንደ መሰላል እያገለገለ ነው? አርቲስቶችስ ለምን ወደ ፖለቲካው ዓለም ይገፋሉ? ለእነዚህ ጥያቄዎች በዝርዝር ምላሽ የምናገኝበትንና የጥቅም ፖለቲካ በሀገራችን ላይ እያሳደረ ያለውን ተጽዕኖ የምንዳስስበት ልዩ ዘገባ ነው። እስከ መጨረሻው አብራችሁን ቆዩ። ፖሊስ በረከት ገበሬዋን እየፈለጋት ነው። ፌዴራል ፖሊስ ግለሰቧ 10 ሚሊዮን ብር መንግስትን እንዳሳጣች የገለጸበት የማህበራዊ ሚዲያ ልጥፉን ለማጋራት አፈቀላጤዎቹ ኢቲቪና ፋና 4 ደቂቃ ብቻ ነበር የፈጀባቸው። አይሪሻዊ ባሏን ይዛ በደቡብ ኢትዮጵያ ክልል በአትክልት ልማት ተሰማርታ ታዋቂነት ያተረፈችው በረከት ገበሬዋ ስሟ ጎልቶ መሰማት የጀመረው ከለውጡ በኋላ ነው። በጊዜው አውሮፓን ጥላ ወደ ትውልድ ሀገሯ መመለሷ የሀገር ፍቅር ነው በሚል በርካቶች እንዲያሞካሿት አድርጓቸዋል። ቢላቴ ወንዝን ጠልፋ መሬት አርሳ ያመረተችውን አትክልትና ፍራፍሬ በአዲስ አበባ በከፈተቻቸው የቆርቆሮ ሱቆቿ ውስጥ በመሸጥ ትርፋማ ሆናለች። ታዲያ በረከት አሁን ላይ 10 ሚሊዮን ብር ሀገርን ዘርፈሻል ተብላለች። እርሱን እርሱት ያለችው እርሷ ይልቁኑ መንግስት ውስጥ ያሉና በጥቅም የተሳሰሩ ግለሰቦች 15 ሚሊዮን ብር አሳጥተውኛል የሚል መከራከሪያን በማህበራዊ ትስስር ገጿ እያስተጋባች ነው። ስራዬን የምከውንባቸው ከ23 በላይ ተሽከርካሪዎች አሉኝ ያለችው እርሷ ለዚሁ ዓላማ ማስፈጸሚያ በአትክልት ልማት ግቢዋ የነዳጅ ማከማቻ ዴፖ ገንብታለች። ዴፖው እንዲገነባ የመንግስት በተለይም ከግብርና ሚኒስቴር በወር ከ100,000 ሊትር በላይ ነዳጅ በልዩ ሁኔታ እንዲቀርብላት ተወስኖላታል። ይህንን ፍቃድ ይዛ ከ23 የበለጡ ተሽከርካሪዎቿን ስታስተዳድር የቆየችው በረከት ገበሬዋ በመጨረሻም ነዳጅ ቀሻቢ፣ ህገወጥ ሰዎች አዘዋዋሪ የሚል ክስ ቀርቦባት ክሷን ስትከታተል ቆይታለች። በኢንቨስትመንት ስም በወሰደችው በልማት ግቢዋ ምንም የሚካሄድ ህገወጥ የሰዎች ዝውውር የለም ብትልም ታከናውናለች የሚልም ተጨማሪ ክስ ግን ቀርቦባታል። ይሁንና ታዋቂው የማህበራዊ ሚዲያ አርበኛ አወንታ በርሲሳ ተረስቶ የቆየውን ፋይል ድጋሚ ቀስቅሶታል። የፊንቴክን ከ1.2 ቢሊዮን ብር በላይ ማጭበርበር ወንጀል ያጋለጠው እርሱ አሁን ፊቱን ወደ በረከት ገበሬዋ አዙሯል። 10 ሚሊዮን ብሩን እርሱት ያለችው በረከት ገበሬዋ በበኩሏ 15 ሚሊዮን ብር አሳጥተውኛል ያለቻቸውና በነዳጅ ንግድ ውስጥ እጃቸው የረዘመ ስትል የኮነነቻቸውን የመንግስት አካላት እንዳሉ ይፋ አድርጋለች። በረከት አወንታ በርሲሳን የአብይ ተላላኪ ስትል ጠርተዋለች። ጠቅላይ ሚኒስትሩ ሀሳባቸውን የሚያስፈጽሙት በዚህ ሰውዬ በኩል ነው የሚል ሀሳብ አላት። ለሀገሯ ወጣትነቷን መገበሯን የገለጸችው እርሷ ሀገሬ ዋጋዬን አልከፈለችኝም ስትል ተከፍታለች። በእርግጥ ሀገር ስንቱን ለስንቱ ውለታውን እንደምትከፍል የተቀመጠ ህግ፣ የተረጋገጠ ማስረጃ ባይኖርም በረከት ግን ይህንን ብላለች። አወንታ በርሲሳ በረከት ገበሬዋን ከ40 በላይ ሰዎችን አጭበርብራለች በሚል በሰራው ቪዲዮ ቫይራል ወጥቶ ነበር። እርሷ በእስር ላይ እንዳለች ፖሊስ ጠርቶት ተጭበረበሩ የተባሉትን ሰዎች እንዲያቀርብ ተጠይቆ ማቅረብ እንዳልቻለም በረከት ተናግራለች። በምላሹም ሰዎቹ ነገሩኝ እንጂ በአካል ለመቅረብም ሆነ ማስረጃ ለመስጠት ፍቃድ አልሰጡኝም ነው ያለው። በረከት ገበሬዋ አብይ ስለ እኔ የማውራት ሞራል የለውም፣ አባቱ ጠንቋይ ናቸው፣ 29 ጊዜ አግብቶ ፈቷል፣ ታላቅ ወንድሙ ሲሞት ምንም አልመሰለውም የሚል ትችትን ሰንዝራለች። በፌዴራል ፖሊስ ጨምሮ በመረጃና ደህንነት ውስጥ የግል ጥቅማቸውን ለማስጠበቅ የተደራጁ አካላት እንዳሉም ጠቅሳለች። እነዚህ ሰዎች የህግ ከለላን በመጠቀም የግል ጥቅማቸውን ለማስጠበቅ ይሰራሉ ነው ያለችው። እስር ቤት እያለች ለልማት በሚል ከጅቡቲ ያስጫነችው ነዳጅ በኖክ በኩል እንደሚደርሳት ብትጠብቅም ለጥቅም ተሰባስበዋል ያለቻቸው አካላት የት እንዳደረሱት አላወቅኩም ነው ያለችው። ለነዳጁ ከ5 ሚሊዮን ብር በላይ ወጪ አድርጋበት እንደነበርም አስታውሳለች። በረከት ገበሬዋ ይህንን ጉዳይ ፖሊስ እየተከታተለው ባለበት ሁኔታ ሌላ ክስ እንደቀረበባት ነው የጠቀሰችው። በመጀመሪያ ክሷ ማስረጃ ማቅረብ ያልቻለው ፖሊስ በዚህኛው ክሱ ጠንከር ብሎ መጥቶብኛል ነው ያለችው። ክሱን እንደ ማንኛውም ሰው ከሚዲያ እንደሰማች በረከት ገበሬዋ አሁን የት እንዳለች አይታወቅም። ታዋቂው ፖለቲከኛ ጀዋር መሐመድ ባጋራው ተንቀሳቃሽ ምስል ላይም ግለሰቧ በጋምቤላ ክልል በወርቅ ማዕድን ለማውጣት የሚያስችል ፍቃድ እንዳላት ያሳያል። ይህንን ፍቃዷን በመጠቀም 460,000 ሊትር በጋምቤላ ክልል የነዳጅ ዲፖ ሳይኖራት አስጭናለች ነው የተባለው። ግለሰቧ በደቡብ ኢትዮጵያ ክልል የተፈቀደላትን ወራዊ የነዳጅ መጠን አልፋ ወደ ጋምቤላ ክልል 460,000 ሊትር ነዳጅ ማስጫኗ አነጋጋሪ ነው። ይህ ሁሉ የሆነው
የሆነው በግሏ ብቻ ሳይሆን በኢትዮጵያ ነዳጅ አቅራቢ ድርጅት ውስጥ ካሉ የእርሷ ሰዎች ጋር በመተባበር ነው። ይህም ነዳጅ ጋምቤላ ደርሶ ለታለመለት የወርቅ ዓላማ ሳይሆን 1 ሊትሩን ከ1000 ብር በላይ እንደቸበቸበችው መረጃዎች ያሳያሉ። ታዲያ ይህንን የነዳጅ ዋጋ ብናሰላው ፌዴራል ፖሊስ ካቀረበው 10 ሚሊዮን ብር ክስ በላይ ሆኖ እናገኘዋለን። ግራም ነፈሰ ቀኝ ግን ይህ ዘገባ እስከተጠናከረበት ጊዜ ድረስ ፖሊስ በረከት ገበሬዋን በቁጥጥር ስር አላዋለም። አሁን ደግሞ ወደ ሌላኛው ወደ ካሙዙ ካሳ እንዙር። ካሙዙ ካሳ የ30 ሚሊዮን ብር ክስ ከቀረበበት ሰንበትበት ብሏል። በመካከለኛ ትምህርት ደረጃ ብልጽግናን ወክሎ በመጪው ምርጫ የሚወዳደረው ካሙዙ ፓርቲው ለምርጫ እንዲወዳደርለት ቢፈልገውም ቅሉ ለሕግ እንዲቀርብላቸው የሚፈልጉ የጥበብ ሰዎች ተበራክተዋል። ካሙዙ ከመንግስት ከ100 ሚሊዮን ብር በላይ በጀት ተቀብሎ ከ30 በላይ አርቲስቶች የሰሩትን ገንዘብ አልከፍልም በማለቱ ነው ክስ የቀረበበት። እንደ ሩሲያና ቻይና ባሉ ሀገራት የተካሄደውን ኪን ኢትዮጵያ ባህል የማስተዋወቅ ጉዞ በበላይነት የመራው ካሙዙ ከ30 በላይ አርቲስቶች ክፍያ አልፈጸመም። አሁን ላይ 37 አርቲስቶች በፌዴራል ከፍተኛ ፍርድ ቤት ክስ መመስረታቸውን ተከትሎ የካሙዙ የባንክ አካውንት ታግዷል። ከባህልና ስፖርት ሚኒስቴር ጋር ውል ገብቶ በመንግስት በጀት ጉዞውን የመራው ሻኩራ ፕሮዳክሽን እስከ 30.8 ሚሊዮን ብር እንዲታገድ በፍርድ ቤት ትዕዛዝ ተሰጥቷል። በተጨማሪም በተከሳሹ ስም እየተመዘገበ የቤትና መኪና ንብረት ካለ እንዲታገድ ፍርድ ቤቱ ትዕዛዝ ሰጥቷል። አርቲስቶቹ ከ4 ወር በላይ በልምምድ ላይ ቆይተው ወደ ተለያዩ ሀገራት ተጉዘው ላቀረቡት ስራ ለእያንዳንዱ መድረክ 217500 ብር ሊከፈላቸው ተስማምተው የነበረ ቢሆንም ካሙዙ ክፍያ አልፈጸመም ተብሏል። ለካሙዙ ከ100 ሚሊዮን ብር በላይ የከፈለው የባህልና ስፖርት ሚኒስቴር አቤቱታ ቢቀርብበትም አይመለከተኝም እንዳላቸው አርቲስቶቹ ተናግረዋል። ሚኒስቴር መስሪያ ቤቱ እኔ የካሙዙ አጋር እንጂ ቀጥታ ቀጣሪ አይደለውም በሚል ለሻኩራ ፕሮዳክሽን ደብዳቤ ከመጻፍ ባለፈ መፍትሄ ሊሰጣቸው እንዳልቻለ ጠቁመዋል። በብዙ ታዳጊ ሀገራት የኪነ ጥበብ ገበያው አስተማማኝ አይደለም። የቅጂ መብት ጥበቃ ማነስ፣ የገበያ መጥበብና የደጋፊዎች ፍላጎት በፍጥነት መቀያየር አርቲስቶችን ለኢኮኖሚ ስጋት ይዳርጋቸዋል። በዚህ ጊዜ ፖለቲካ እንደ አስተማማኝ መጠለያ የሚጠቀሙበት አርቲስቶች በርካቶች ናቸው። በሀገራችንም ይኸው ነው እየተስተዋለ ያለው። በኢኮኖሚ የተጎዱ አርቲስቶችም ይሁን በሌላ መስክ ያሉ ታዋቂ ሰዎችን ከመቼውም ጊዜ በበለጠ መንግስትን መላከክ ከጀመሩ ውለው አድረዋል። አንዳንዶቹ ገንዘብ ሲሰጣቸው፣ ሌላኛዎቹ ሹመት አግኝተዋል። ታዲያ ይህ በእኛይቱ ኢትዮጵያ ብቻ ሳይሆን በተቀረው ዓለምም የተለመደ ተግባር ነው። ለአብነት ፊሊፒናዊው ጆሴፍ ኤስትራዳን እንመልከት። ታዋቂ ፊልም ከያኒ የነበረው ጆሴፍ ወደ ፖለቲካው በመግባት የመንግስትን ካዝና መመዝበሩ ይነገርለታል። ግለሰቡ በፊሊፒንስ ፊልሞች ውስጥ ለድሆች ተሟጋች ሆኖ በመተወን ትልቅ ዝና ማትረፉ ነበር ለስልጣን ያበቃው። ይሁን እንጂ ፕሬዝዳንት ሆኖ ከተመረጠ በኋላ የታየው ነገር ተቃራኒ ነው። ስልጣንም ላይ በነበረበት ወቅት ከቁማር ቤቶችና ከግብር የሚገኝን በሚሊዮን የሚቆጠር ዶላር ለግል ጥቅሙ አውሏል። ለእርሱ ፖለቲካ ከፊልም ዝናው በኋላ ያገኘው ትልቅ የገቢ ምንጭ ነበር። የፊልም ስራው ሊያመጣለት የማይችለውን ሀብት በፖለቲካ ስልጣኑ በአጭር ጊዜ ውስጥ አከማችቷል። የካሪቢያን ደሴቷ ሀገር ሄይቲ ፖለቲካ ለበርካታ ዓመት የዘወረው ሚሼል ማርቴሊ በዚህ ረገድ የሚጠቀስ ሌላኛው ግለሰብ ነው። ስዊት ማርቲ በሚል ስም የሚታወቅ ታዋቂ የሄይቲ ሙዚቀኛ ነበር። እድልና ዝና ደግፎት ግን እንደ አውሮፓውያን አቆጣጠር በ2011 የሀገሪቱ ፕሬዝዳንት ሆነ። ታዲያ ስልጣን ሲያገኝ የመረጠውን የሄይቲ ህዝብ አልነበረም ያገለገለው፣ ዘረፈ እንጂ። በስልጣን ዘመኑ የመንግስት ገንዘብን ለግል ጥቅሙ አውሏል በሚል ክስ ሲቀርብበትም ነበር። ከስልጣን ከወረደ በኋላም በከፍተኛ ደረጃ የሀብት ማካበት ወንጀል ተጠርጥሯል። ጉዳዩ በምዕራብ አፍሪካም ይስተዋላል። ለምሳሌ ናይጄሪያ፣ ኬንያና ጋና ታዋቂ ተዋናዮችና ዘፋኞች በየክልላቸው ለፓርላማ አባልነት ይወዳደራሉ። ምክንያቱም አርቲስቱ እድሜው ሲገፋ ወይም በኪነ ጥበቡ ያለው ተፈላጊነት ሲቀንስ ወደ ፖለቲካው ዘወር ማለትን ብቸኛ አማራጩ ስለሚያደርግ ነው። በፓርላማ ውስጥ የሚገኝ ከፍተኛ ደሞዝ፣ የሕክምና ዋስትና፣ የመኪና አበልና ከቀረጥ ነፃ የሆኑ ጥቅማ ጥቅሞች አርቲስቱ በቀሪው ዘመኑ በድህነት እንዳይኖር ዋስትና ይሆኑታል። ያም ይመስላል አሁን በኢትዮጵያ ስልጣንን እንደ ሀብት ማግኛ መሰላል አድርጎ የመመልከት አባዜ በታዋቂ ሰዎቻችን እንዲበራከት ያደረገው። ታዲያ እዚህ ጋር አንድ መዘንጋት የሌለበት ጉዳይ አለ። ስልጣንን ህዝብን ማገልገያ አድርጎ መመልከት ከጥልቅ የጥገኝነት ስሜት የሚመነጭ ስነ ልቦናዊ ተጽዕኖ የሚያመጣው ውጤት ነው። በፖለቲካ ዓለም ውስጥ ግላዊ ጥቅምን ወይም ከፖለቲካዊ ድጋፍ ጋር ማያያዝ በብዙ ታዳጊ ማህበረሰቦች ውስጥ የሚታይ ክስተት ነው። ይህ ሁኔታ የጥቅም ፖለቲካ ወይንም ፓትሮናኔግ ፖለቲክስ ተብሎ በሚጠራው ጽንሰ ሀሳብ ውስጥ የሚመደብ ነው።
በዚህ ሐሳብ ተመስርተው የሚጓዙ ግለሰቦች ለአንድ ወገን ደጋፊ የሚሆኑት ከርዕዮተ ዓለም ይልቅ በቁሳዊ ፍላጎት ላይ ተመስርተው ነው። ስለዚህ በቻሉት መጠን ከመንግስት ስር መጓዝን አሊያም ማጎብደድን ይወዳሉ። ለዚህ አጎብዳጅነታቸው ምክንያት የሚሆነው ደግሞ ብዙ ነው። ኢኮኖሚያዊ ተጋላጭነት ከብዙ ምክንያቶች ውስጥ ይጠቀሳል። በዚህ ተነሳስቶ ወደ ፖለቲካ የገባ የአንድን ሰው የውሳኔ ነጻነት በእጅጉ ይገድባል። መሰረታዊ ፍላጎቶቹን ምግብ፣ መጠለያ፣ ስራ ማሟላት ያልቻለ ግለሰብ ፖለቲካን እንደ ሀሳብ መከራከሪያ ሳይሆን እንደ ስራ ዕድል ማግኛ የማየት እድሉ ሰፊ ነው። ለእርሱ ደጋፊ መሆን ማለት የዕለት ጉርሱን ማረጋገጫ ወይም የተሻለ የኑሮ ተስፋን መግዣ መንገድ ይሆናል። በዚህ ረገድ ካሙዙና ማስተዋልን የመሳሰሉ አርቲስቶች በምሳሌነት መጥቀስ ይቻላል። ሁለተኛው ምክንያት ጥቅም ትስስር ነው። በዚህ መዋቅር ውስጥ በፖለቲካ መሪዎችና በደጋፊዎች መካከል የሰጪና ተቀባይ ግንኙነት ይፈጠራል። መሪዎቹ ስልጣን ላይ ለመቆየት የሚረዳቸውን የደጋፊ ብዛት ለማግኘት ቁሳዊ ጥቅሞችን ቃል ይገባሉ። ደጋፊዎቹም እነዚህን ጥቅሞች ለማግኘት ሲሉ ታማኝነታቸውን ያረጋግጣሉ። ይህ ሁኔታ ፖለቲካን ከመርህ ይልቅ ወደ የገበያ ልውውጥ ይቀይረዋል። በዚህ ረገድ ሰሞኑን ከመንግስት ጋር ጸቡ ውስጥ የገባችውን በረከት ገበሬዋን ማንሳት ይቻላል። በደቡብ ኢትዮጵያ ገጠራማ ቦታዎች ህዝብን ይዛ መንግስትን ስታገለግል የነበረችው አሁን ላይ ከጠቀሟት ጋር አይንና ናጫ ሆናለች። ታዋቂ ሰዎች ለምን ወደ ፖለቲካ ይገባሉ ለሚለው ጥያቄያችን ሶስተኛ ምላሽ ማህበራዊ መሰላልን መውጫ መንገድ ለማድረግ የሚል ምላሽን እናገኛለን። በአንድ ማህበረሰቦች ውስጥ ካለው የኢኮኖሚ መዋቅር ጥበት የተነሳ በአቋራጭ ለመበልጸግ ፖለቲካ ብቸኛው መንገድ ተደርጎ ይወሰዳል። ግለሰቦች ወደ ንግድ ወይም ወደ ሙያዊ ስራ ከመሰማራት ይልቅ ለአንድ ፓርቲ ወይም ግለሰብ ደጋፊ በመሆን የሚገኝን ፖለቲካዊ ሹመት እንደ የኑሮ መለወጫ ዘዴ ይመርጡታል። ሽቶ የነሰነሰ ቲክቶክ ላይ አዳሩን ሲያደርግ የነበረው መንሱር ጀማል ለዚህ ማሳያ ነው። ኢትዮጵያን በፕሬዝዳንትነት ለመምራት እወዳደራለሁ ሲል የነበረው አሁን ላይ በአጭበርባሪነት ተጠርጥሮ በእስር ላይ ይገኛል። ይህ አይነቱ የድጋፍ መዋቅር በሀገር ግንባታ ላይ የራሱ የሆነ አሉታዊ ተጽዕኖች አሉት። ብቃት ያላቸው ሰዎች ሳይሆኑ ታማኝ የሆኑ ወይንም ለጥቅም ያደሩ ሰዎች ቦታውን ስለሚይዙ የመንግስት አገልግሎት ጥራት ይቀንሳል። ዜጎች በነጻነትና በሀሳብ ሳይሆን በሆዳቸው እንዲወስኑ ስለሚያደርግ እውነተኛ የህዝብ ውክልና እንዳይኖር እንቅፋት ይሆናል። ጥቅሙ ባለበት ቦታ ደጋፊውም ስለሚገኝ እንዲህ አይነት ሰዎች ቋሚ የፖለቲካ አቋም አይኖራቸውም። የጥቅም ምንጩ ሲደርቅ ወይም አቅጣጫ ሲቀይር እነርሱም አብረው ይከዳሉ ወይም ይለወጣሉ። ስለዚህ ታዋቂ ሰዎች ሁሉ አዋቂ አይደሉምና አዋቂ ሆነው ወደ ፖለቲካ ይምጡ መልእክታችን ነው። ለዛሬ ያዘጋጀንላችሁ መረጃ ይህን ይመስል ነበር። በረከት ገበሬዋ የት ገባች? የካሙዙ ካዛና የአርቲስቶቹ ፍልሚያ መጨረሻው ምን ይሆን? በመጨረሻም ልንዘነጋው የማይገባ ጉዳይ ቢኖር ዝነኝነትና እውቀት የተለያዩ መሆናቸውን ነው። ዜጎች በነጻነትና በሀሳብ ሳይሆን በሆዳቸው እንዲወስኑ የሚያደርገው የጥቅም ፖለቲካ ለሀገር ግንባታ እንቅፋት መሆኑን ተረድተን ታዋቂ ሰዎቻችንም ወደ ፖለቲካው ሲመጡ በእውቀትና በህዝብ አገልጋይነት መንፈስ ሊሆን ይገባል። ይህ መረጃ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለቻናሉ አዲስ ከሆናችሁ ደግሞ ተመሳሳይ ጥቃቅንና ጥልቅ ዘገባዎች እንዲደርሷችሁ ሰብስክራይብ ማድረጉንና የደውል ምልክቷን መጫን እንዳትረሱ። በቀጣይ ወቅታዊ መረጃ እስከምንገናኝ ድረስ ሰላም ቆዩን። ሰላም በምድራችን ላይ ይስፈን። ሰላም